የባላደራው የልብ ስብራት መግለጫ ከአደራ ስራ የመልቀቅ ውሳኔ። በዩሃ ሚዲያ ላይ በተለቀቀ ቪዲዮ ምክንያት ብዙዎችን ግራ ያጋባው ጉዳይ ተከትሎ ባላደራው ከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ አሳዛኝ መግለጫ ሰጥቷል። እኔ ከሁላችሁም ትንሹ ሰው ይህን ሁሉ ጊዜ እንዳገለግል እድሉን ስለሰጠው እግዚአብሔርን አመሰግናለሁ በማለት ጀምሯል። ሰሞኑን ዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁ ቪዲዮ ግራ እንደተጋባችሁ አውቃለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ባላደራው ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ ሲል ጥልቅ ሐዘኑን ገልጿል። ባላደራው ከራሴ ጋር ብዙ አስቤ አውጥቼና አውርጄ የመጨረሻ ውሳኔ ላይ መድረሱን አስታውቋል። በእጁ ያሉትን በርካታ አደራዎች በስራ መደራረብና በግል ጉዳዮች ብዛት ምክንያት እስካሁን ያላደረሳቸውን ገንዘቦች እርዳታ ለሚያስፈልጋቸው ሰዎች አድርሶ እስከሚጨርስ ድረስ ብቻ እርዳታ ስራዎች ላይ ይሳተፋል። ከዛሬ ቀን ጀምሮ ግን ምንም አይነት አደራ ውስጥ ለእርዳታ የሚውል ገንዘብ የማይቀበል መሆኑን ገልጿል። በረጅም ጊዜ ቆይታው ሳውቅና በስተት ወይም አውቆ በድፍረት ካስቀየመ ወይም ካስከፋ ከልብ ይቅርታ ጠይቋል። በእርዳታው ስራ ላይ ትልቅ ህልም ነበረኝ፣ ያ ህልሜን ማሳካት ባለመቻሌ በራሴ ያዘንኩ ሲል ለዚህ ህልም ተስፋ አድርገው ለነበሩ ወዳጆቹም ይቅርታ መጠየቁን አስረድቷል። ማንነቱና ምንነቱን ሳያውቁ አምነው ገንዘባቸውን ለተቸገሩ ወገኖች ሲልኩ ለነበሩት ከጎኑ ቆመው አይዞ በርታ ሲሉ ነበሩት ስሙን ከሚያበላሹት ሰዎች ጋር ተሟግተው በሚዲያ ወጥተው ከመሰከሩለትና መልካም ምኞታቸውን ላካፈሉት ሁሉም ከልብ አመሰግናለሁ ብሏል። ፈጣሪ ያክብርልኝ ሲል መልእክቱንም አጠናቋል። ባላደራው